ዝም ብትል እሷ ንግስት ስለሆነች እንደማትተርፍ፣ ዝም ማለት እንደማያተርፍ፣ አልታዘዝም ማለት ነው። ንግስት ነኝ ብላ ንግስት ነኝ እኔ ማን ይነካኛል ሌላው የራሱ ጉዳይ ብላ ብትቀመጥ አይቀርላትም፣ መጥፋቷ አይቀርላትም። አይሁድ ላይ የመጣ ሴት አይሁድ እስከሆነች ድረስ ንግስት ስለሆነች እንደማትተርፍ፣ እሷ ብትተባበርም ባትተባበርም መዳን ለአይሁድ ይሆናል። ሁልጊዜ የእግዚአብሔር ሐሳብ ይጸናል። መዳን ለአይሁድ መሆኑ አይቀርም። እኛ ብንረዳ ባንረዳ ቸርች መቀጠል ካለባት ትቀጥላለች። ያለን ነገር ብንሰጥም ባንሰጥም ማለት ነው የእግዚአብሔር ሐሳብ ነው። ብንተባበርም ባንተባበርም እግዚአብሔር መዳን ከየት ያመጣል? ከሌላ ስፍራ ያመጣል። ያድናል፣ ያስቀጥላል። ሃሌሉያ! ያስቀጥላል እግዚአብሔር። ስለዚህ ግን ከእግዚአብሔር ሐሳብ ጋር የሰጠንን ነገር መንዝር መጠቀም የተሻለ የሰጠንን ነገር እና በዚህ ሐሳቧ ብትጸና ምንም አላደርግም ብላ ብትተው የሷ መጨረሻ እንደማያምር ነው የነገራት። እግዚአብሔር እንድንሰራ ባስቀመጠው ቦታ ላይ ዝም ማለት ወይም አክት አለማድረግ እንደ ክህደት ነው የሚቆጠረው። የሰጠንን ነገር ገንዘብ ሰጥቶን ቤተክርስቲያን ገንዘብ እየፈለገች አለመስጠት በቃ አሁን ወዳለው ነገር መቀየር እንችላለን። ዝም ማለት አክት አላደርግም፣ ሙያ ሰጥቶን በሙያችን አናደርግም ብሎ ማለት፣ አንተባበርም ማለት። እዚህ ጋር ግን አስቴር መልስ ስትመልስ እንሰጣለን። እግዚአብሔር የአምላካችን ስም የተባረከ ይሁን። ሃሌሉያ! ለእግዚአብሔር ሶስተኛው ርዕሳችን ለእግዚአብሔር ጥሪ ያለንን አሳልፈን መስጠት 4:16 ላይ ነው ክፍል ያለው። አስቴር 4 ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለኔም ጾሙ 3 ቀን ሌሊቱንና ቀኑን አትብሉ አትጠጡ፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ እገባለሁ፣ ብጠፋም እጠፋለሁ። የመጨረሻውን ውሳኔ ወሰነች። ወደ ንጉሱ እገባለሁ፣ ያለ ሕግ ቢሆን እገባለሁ፣ ሳልጠራም ቢሆን እገባለሁ፣ ይሄ ጉዳይ የሚያስገድልም ቢሆን እገባለሁ። ያለኝን ነገር ንግስናዬ ነው የሚቀርብኝ፣ ንግስትነቴ ነው። ይሄ ውሳኔ ቀላል ይመስላል። ይሄ እጅግ ከባድ ውሳኔ ነው። ምክንያቱም ህይወቷን ራሱ ሊያጠፋ የሚችል ውሳኔ ነው። ህይወቷን ሊያጠፋ የሚችል ውሳኔ ነው። እገባለሁ አለች። ወደ ንጉሥ ሳይጠሩ ወይም ሳይጋበዙ መግባት የሚያስከትለው የሞት ቅጣት ነው። አስቴር በዚህ ውሳኔዋ ሊገጥማት የሚችሉት ከማዕረግ ዝቅ ማለት፣ እንደው ከራራላት ንግስትነቷን ማሳጣት፣ ምቾቷን ማጣት። በቃ የንጉሥ ሚስት ነበረች፣ አሁን ከዛ ያ ንግስናዋን ማጣት። የከፋው ግን የመጨረሻው ውሳኔ የሚደረገው ህይወቷን ያሳጣት ነበር። ነገር ግን አስቴር ውጤቱ ምንም ይሁን ምን ከጠፋው ልጥፋ፣ ከህዝቤ ጋር ልጥፋ ብላ ወሰነች። እንደዚህ አይነት የጨከነ ውሳኔ ያስፈልጋል። ያለንን ነገር ለእግዚአብሔር ሙሉ በሙሉ ምንሰጥበት ማለት ምንም ይሁን። አሁን እናንተ አስቴር ንግስትነቷ ነው ያላት። እናንተ ያላችሁን ነገር አስከብሩ። በምን አቅጣጫ ነው እግዚአብሔር እየፈለጋችሁ ያለው? በምን አቅጣጫ ነው እግዚአብሔር እየፈለጋችሁ ያለው? በጣም ቻሌንጅ የሚያደርግ ቃል ነው። እኔ ቻሌንጅ ያደርገኝ ነበር። ያለኝን ነገር እሰጣለሁ። በውስጥ ያለኝን ነገር እሰጣለሁ። ለአምላኬ ያለኝን ነገር እሰጣለሁ። ለቤተ ክርስቲያን ያለኝን ነገር እሰጣለሁ። ሃሌሉያ! ከባድ ውሳኔ። አስቴር ግን ይሄንን ውሳኔ በጣፋው ልጥፋ ነው። if I perish ከጠፋው ልጥፋ አለች። እንደዚህ አይነት እምነት፣ እንደዚህ አይነት ነገር እግዚአብሔር ይፈልጋል። ከሲድራቅ ሚሳቅ አብደናጎንም ስናይ የምናመልከው አምላካችን ይላል ዳንኤል 3:17 ላይ ከሚነደው እሳት እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል ንጉሥ። ነገር ግን ንጉሥ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቃለሁ። ባያድነንም እንኳን አናመልክም፣ ላቆምከው ምስል አንሰግድም። እንደዚህ አይነት የጨከነ ማንነት። ሃሌሉያ! ስለዚህ እንደዚህ አይነት ጭካኔ ያስፈልገናልና አስቴር እንደዚህ ስትጨክን፣ በገዛ ህይወቷ ላይ ስትጨክን እና ከዛ ቅድመ ዝግጅት እናያለን። ዝም ብላ አይደለም ቀጥታ የገባችው። በቃ ይሄንን መልስ ለመርዶክዮስ ሰጠችው። ከዛ በኋላ ግን ምንድን ነው ያለችው?
እናንተም ጾሙ እኔም እጾማለሁ። ጦርነቱ መንፈሳዊ መሆኑ ገብቷታል። መንፈሳዊ እንደሆነ